ቀስ ብላችሁ ደጉ ማንንም ያልነገራችሁ የህይወት እውነት ከእንግዲህ በኋላ ክረምት የሚባል እረፍት የላችሁም ቀስ ብላችሁ ደጉ ይሄንን ቪዲዮ ለታናናሾቼ በጠቅላላ አድርሱልኝ አንድ ነገር ልንገራችሁ ለማደግ አትቸኩሉ ሁላችንም ህፃናቶች ሆነን መቻድገን በትልልቅ ሰዎች ዓለም ውስጥ እንኖራለን ብለን እንመኝ ነበር ነገር ግን ማደግ የተሸከመውን ከባድ እውነታ ቀድመን አላወቅንም ነበር ዛሬ እንደ ቀልድ የምታሳልፉት ትምህርት ቤት ደወል ተደውሎ ወደ ክፍል የምትገቡበት ደብተርና እስክርቢቶ ይዛችሁ የምትጨነቁበት ዘመን የህይወታችሁ ቀላሉና እውነተኛ እረፍት መሆኑ ከኔ ተረዱ ትምህርት ሲያልቅ ህይወት አይጨርስም ኑሮ ገና ይጀምራል ብዙዎቻችን ትምህርት ስንጨርስ ተምረን ደግሞ ስንመረቅ በቃ ብዙ ነገር ያደረግን ትልቅ ነገር ያደረግን ህይወትን የጨረስን ትልቅ ግብ ያሳካል ሊመስለን ይችላል ነገር ግን እውነታው በተቃራኒው ነው ትምህርት ማለቁ የፈተና መጀመሪያ እንጂ መጨረሻ አይደለም ኑሮ ገና ይጀምራል የትምህርት ቤት በሮች ሲዘጋጉ የህይወትና የውጣ ውረድ የፈተና በሮች ደግሞ ይከፈታሉ ኑሮ በጣም ውድ ነው ልጆች ሆነን የምንፈልገው የምናልመው የምንመኘው ነገር በሙሉ በወላጆቻችን ተከሻ ላይ ተሸክመው የሚያልፉት ነገር ስለነበር ሁሉም ነገር ቀላል ነበር የሚመስለን ነገር ግን ማደግ አይቀርምና ያደግንለት የቁራሽ እንጀራ የመጠለያ የዕለት ተዕለት ወጫችን ምን ያህል ህይወትን ለመምራት ከባድ እንደሆነ ምናየው ሀቅ ይሆናል ማለት ነው የሥራ ህይወት ከትምህርት ቤት ህይወት በጣም ከባድ ነው ላብ አለ ድካም አለ ከፈለን ግን ጉልበታችን የሚመጣጠል ላይሆን ይችላል ልጅ ያለን ክረምት ሲመጣ እንጫወታለን እንደሰታለን በዝናብ እንቦርቃለን እናርፋለን ሙቪዎች እናያለን ረፍትና የደስታ ጊዜ ነበር ያደግንለት ግን የክረምት ረፍት የለም ነገር ግን እንደዚህ ስላችሁ ደግሞ ማደግ መጥፎ ነገር ብቻ እንዳይመስላችሁ ከማደግም የሚገኝ ነገር አለ ማደግ ማለት ነፃነት ነው ግን ነፃነት ደግሞ በኃላፊነት የታሰረ ነው ነፃ አይደለም ሌላ ደግሞ ከማደግ የሚገኘው ነገር የላብ ዋጋ የራሳችን ስራ አለ በዛውም ልክ ደግሞ ብቸኝነትም አለ አንዳንዴም ደግሞ ከማደግ የሚገኘው ነገር ልጅ ሆነን የምንስቀው ያ ንጹህ የሆነ ፈገግታችን በውሸት ፈገግታችን ተሸፍኖ ሰዎች ፊት እንድንቆም ህይወት ልታስገድደንም ትችላለች ታናናሾቼ ቀስ ብላችሁ ደጉ ሳቁ ተጫወቱ ትምህርታችሁን አጥኑ የልጅነት እያንዳንዷን ጊዜያችሁን እያንዳንዷን ሰከንዳችሁን እንደዚህ በጥበጥ አድርጋችሁ ጠጡት እንዳታባክኑት እና እናንተ ይሄንን ማድረግ ከቻላችሁ በጣም እድለኛ ልጆች ናችሁ እሺ ምክንያቱም የባከነ ልጅነት ያላቸው በጣም ብዙ ሰዎች አሉ ስለዚህ ዛሬ ላይ ሆናችሁ ነገን አትቸኩሉ ምክንያቱም ነገ የምትመኙት ማደግ እናንተ እንደምታስቡት አልጋ ባልጋ አይደለም ስለዚህ ህይወት ገና ነው ቀስ ብላችሁ ደጉ